እኔ በጣም የሚያስቀኝ ነገር ብዙ ማልስማማበት ነገር ትልቅ ሰውዬ መጥቶ ምን ይልሻል አንቺ ስትሰሪ ፊልም ስትሰሪ እኔ ቤት ውስጥ ሆኜ እናቴ ቤት እያየሁሽ ነበር ተማሪ ሆኜ ይልሻል። ትልቅ ሰውዬ እኮ ነው ማለት አሪፍ ነገር ነው ማየቱ። ግን አንተ እናቴ ቤት ቁጭ ብለህ እኔ ስራ መስራት ስለጀመርኩኝ ትልቅ ሴትዮ ነኝ ማለት አይደለም ወይ ታላቅህ ነኝ ማለት አይደለም። በሆነ ራሱ አንተ እናቴ ቤት ቁጭ ብለህ ያየኝ እየሰራሁ ነው። ኤግዛክትሊ ከፋሽ በጣም ነው የሚያስቀኝ። እንትና እኮ እኔ እሷ ፊልም እየሰራች እኔ የእንትን ተማሪ ነበርኩኝ እናቴ ቤት ቁጭ ብዬ እናቱ የሰራችለትን ምግብ እየበላ ነው የሚያየው ያንቺን ፊልም ስራ እየሰራሽ ነው እንጂ ሜቢ 17 18 ከሱ በታች ልትሆኚ ትችያለሽ፣ በሱ እኩልም ልትሆኚ ትችያለሽ። አንቺ እናትሽ ቤት ቁጭ ብለሽ ምግብ እየበላሽ ወይ እንትን እያረግሽ አይደለም እየሰራሽ ነው። ሶ እንደዛ ስላየሽ ታላቁ ነው የምትመስዪው ከሱ በፊት ስራ መስራት ስለጀመርሽ ማለት ነው። ሶ ይሄ ነገር በጣም ነው የሚያናደኝ ብዙም ሲባል ስለምሰማ ነው። እና ደግሞ ቢሆን እንኳን ደስ የሚል ነገር ነው እኮ እድሜ በህይወት የመቀጠልሽ ምልክት እኮ ነው። ማለት እድሜሽ ካልተለቀ እያደግሽ እየሄድሽ ካልሆነ በህይወት አለሽ ማለት ነው። ሶ በእድሜ ወጣት ሆኖ መሞት ነው የምትፈልጊው? እኔ አያገባኝ እንደዛ ነው የሚፈልጉት። ላይክ ምን ማለት ነው? ላይክ ወቀት ሳታረጂ ወይ መሞት አለብሽ ወይ ደግሞ እስከ መጨረሻ ድረስ ልጅ ሆነሽ መታየት አለብሽ።